እግዚአብሔር ትደርሳላችሁ ያላችሁ ስፍራ በሰላም ትደርሳላችሁ። አምኜ ልናገር መጥቻለሁ። የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 28 ላይ ለጳውሎስ እንደተናገረው ማልታ ወደምትባለው ደሴት በሰላም ደረስን እንዳለ በሰላም ያሰባችሁበት ቦታ ህልማችሁ የሆነበት ስፍራ ላይ ትደርሳላችሁ። ከመድረሳችሁ በፊት አውሎ ነፋስና ወጀብ ማዕበል ሊነሳ ይችላል። ነገር ግን እግዚአብሔር በወደደው መንገድ ያሻግራችኋል። በጣም የሚገርማችሁ ቁጥር 27 42 ጀምሮ ሲናገር እንዳይደርሱ ሊገላቸው 100 አለቃ ይገደሉ ብሎ አዘዘ። ከዛ ሐሳቡን ቀየረና 100 አለቃው ማንም ለማምለጥ የሚሞክር ካለ ይገደል፣ ነገር ግን አለ ጳውሎስ እንዲተርፍ ስለፈለገ በጳውሎስ ምክንያት ሐሳቡን ቀየረ። ምን አለ? መዋኘት የሚችሉ በመርከብ እየዘለሉ ከባህሩ ወደ ምድር ይውጡ፣ የተቀሩት ደግሞ በሳንቃ ወይም በመርከቡ ስብርባሪ እየተንጠለጠሉ እንዲወጡ አዛለሁ። በዚህ መንገድ ሁሉም በሰላም ወደ ምድር ደረሱ ይላል። እግዚአብሔር አምላክ ወደ አላችሁ ስፍራ ላይ ዋኝታችሁ ሊሆን ይችላል፣ ወይም ደግሞ በመርከቡ ስብርባሪ እንድትገቡ ከፈለገ ያስገባችኋል። በናዝሬቱ በኢየሱስ ክርስቶስ ስም ትደርሳላችሁ። ወደ ተባላችሁ ስፍራ በሰላም ትደርሳላችሁ። ወዳችኋለሁ። መልካም ቀን ይሁንላችሁ።